ሰላም ጤና ይስጥልኝ ውድ የስለ መጽሐፍት የዩቲዩብ ቻናል ተከታታዮች፣ እንግዲህ በዚህ የዩቲዩብ ቻናል የተለያዩ የጥበብ ስራዎች ይቃኛሉ፣ የተለያዩ ድንቅ መጽሐፍቶች ይተነተናሉ፣ የተለያዩ እጅግ አስደሳች የሆኑ ታሪኮችንም ይዘንላችሁ ነው የምንቀርበው። እንግዲህ በስለ መጽሐፍት የዩቲዩብ ቻናሌ ባለፈው በሀገራችን እጅግ ድንቅ ከሆነው መጽሐፎች መካከል አንዱ ከሆነው ሱፊዝም መጽሐፍ ውስጥ ልብ የሚያበቅለው በሕይወት ዛፍ ላይ ያብባል በሚለው ድንቅ በሆነው ፍልስፍናቸው ወይም ድንቅ በሆነው ትምህርታቸው ውስጥ እውቀቶችን ቃርመናል። በዛሬው ዕለት ደግሞ ሌላው ሲበላ በማየት የራስ ረሃብ አይታገስም ይሉናል ሱፊዎች። እንግዲህ ወደ ሱፊዎች ወግ ነው የምናመራው። እናንተም ላይክ እና ሰብስክራይብ በማድረግ በጥበብ ላይ የምሰራውን ስራ እንድታበረታቱኝ ጠይቃለሁ። ሌላው ሲበላ በማየት የራስ ረሃብ አይታገስም። አንድን ነገር በሚገባ እናውቀው ዘንድ ልናፈቅረው ይገባል የሚሉን ሱፊዎች አሁን ደግሞ በፍቅር ጉዳይ ላይ ይዘውን ይዘልቃሉ። በሱፊዝም አንድን ነገር እንጠበብበት ዘንድ ማፍቀሩ የሚቀድም ነው። ለምሳሌ ሙዚቃ፣ ስዕል ወይም ማንኛውም አይነት የእውቀት ዘርፍ ሊሆን ይችላል። በዚያ እውቀት ታላቅ ደረጃ እንደርስ ዘንድ አስቀድመን እናፈቅረው ይላሉ። ፍቅር ሳይኖር የምናደርገው ጥናትም ሆነ ትምህርት መጨረሻው ጥራዝ ነጠቅ እውቀት ብቻ ሆኖ ይቀራልና። እናም የታላቅ እውቀት ምንጭ ፍቅር ነው ይሉናል ሱፊዎች። ለብዙዎች ሱፊዎች ሱፊዝም የፍቅር መንገድ ነው። ሌሎችን ማፍቀር የዚህን ዓለም ውበትና እንዲሁም አምላክን ማፍቀር ዋነኛ መርሆቻቸው ናቸው። ፍቅራችን ለሁሉ ነገር በጨመረ ቁጥር አምላካዊ ፍቅራችንም እንዲሁ ይጨምራል። አምላክን ባፈቀርን ቁጥር ደግሞ እያወቅነው እንመጣለን። እንደ ሱፊዎች እምነት ብዙዎቻችን ፍቅርን እንፈራለን። ምናልባትም ከዚህ በፊት ከጓደኛችን ጋር በነበረን ፍቅር ሐዘንና ብስጭት አጋጥሞን ከሆነ ማፍቀርን እንደገና ለመለማመድ እንፈራው ይሆናል። ሱፊዎች ለዚህ አይነቱ ገጠመኝ የቱርክን ተረት ዘወትር ያወሳሉ። ሾርባ ያቃጠለው እሱ በርጎ ይጮሃል። እናም ያለፉት ጊዜያት የቱንም ያህል ጉዳትን በልባችን ሰንቅረው ይለፉ ወይም ደግሞ የወደፊቱን ስቃይ የቱንም ያህል እንሸሸው፣ ዳግመኛ ማፍቀርን እንማር ዘንድ ግን ይገባል ባይ ናቸው። በዚህ ሂደት ደግሞ የሱፊው መምህር እኛ ተግባሩ ደቀ መዛሙርቱን ለፍቅር አስተማማኝ ወደ ሆነ ቦታ ማድረስ ይሆናል። ፍቅርን የምንፈራው በሌሎች በደረሰብን መከዳትና መገፍተር ብቻ አይደለም፣ ነገር ግን መለወጥንም ስለምንፈራ ነው። ከማንኛውም ነገር በላይ ፍቅር የሰው ልጅ የመለወጥ ኃይል አለው ይላሉ። ለእውነተኛ አፍቃሪ እኔነት ቦታ የለውም። እኔነት በፍቅር ውስጥ ይሟሟል። እናም አፍቃሪና ተፈቃሪ አንድ ይሆናሉ። ነገር ግን በአንዱ ውስጥ መሟሟትና መጥፋትን እኔነታችን ስለሚፈራው ዕለት ዕለት ከፍቅር ስንሸሽ ይስተዋላል። በዚህ ረገድ የሱፊ አፍቃሪዎች ታሪክ ፍራቻችንን ይቀርፍልን ዘንድ አስበናልና አንዳንዶቹን እንመልከት። በሱፊው ጃሚ ምክር እንጀምር። ከራስህ ለመላቀቅ ብዙ ሺህ ነገሮችን ሞክረ ይሆናል። ነገር ግን ብቸኛው ከራስ የመላቀቂያው መንገድ ማፍቀር ነው። ስለዚህም ከፍቅር አትሽሽ። ሰውን ማፍቀር ስለ መለኮታዊና ዘላለማዊ ፍቅር መለማመጃ መሆኑን አትርሳ። ቅዱስ መጽሐፍን አንብቦ ለመረዳት በቅድሚያ ፊደልን ማጥናትስ ተገቢ አይደለምን? ይላሉ። የሱፊው መምህር ሼህ ሙዛፈር ደግሞ ስለ ፍቅር እንዲህ ይሉናል። ማፍቀር ማለት በምናፈቅረው ሰው ወይም ነገር ውስጥ ውበትን ብቻ ማየትና የአምላክን ስጦታና ደግነት እንዲሁም ርኅራኄ እየተመለከቱ ማድረግ ነው። አምላክ ሁሉን ነገር አትረፍርፎ በማቅረቡና ማመስገን ነው። ወደ አምላክ ፍቅር ስንገሰግስ የመጀመሪያው ደረጃ ይህ ነው። ለአምላክ ምስጋና መቅረብ በፍቅር ጎዳና የሚዞር የመጀመሪያው ዘር ነው። እያደርም ዘሩ ያድግና ዛፍ ይሆናል። ዛፉም ፍሬን ያፈራል። ከዚያ በኋላ ከዛፉ ፍሬ የቀመሰ ሁሉ የእውነተኛ ፍቅርን ጣዕም የሚያውቅ ይሆናል። ችግሩ ግን ይህን ፍሬ የቀመሰው ላልቀመሰው ሰው የሚናገርበት ቋንቋ አለመኖሩ ነው።
ከሼህ ሙዛፈር አንድን ጨምር። ፍቅር ያናግረናል፣ ፍቅር ያስለቅሰናል፣ ፍቅር አስክሮ አውሬ ያደርገናል፣ አንዳንዴም ያነግሰናል። ፍቅር ሆነ አፍቃሪ ቋሚ መመሪያ የሚሉት ነገር የላቸውም። ከሼህ ሙዛፈር ወግ አሁንም አንድን መርቅ። ሼህ ኡፋዴ በአንድ ሰሞን ህመማቸው አገግመው ካልጋ ይነሳሉ። ወቅቱ ክረምት ነበርና ሁሉ ነገር ቀዝቃዛ ስለሚሆን የኡፋዴ ደቀ መዝሙር በማለዳ እየተነሳ ውሃ ያሞቅላቸው ነበር። አንድ ቀን ደቀ መዝሙሩ እንቅልፍ ጥሎት ሼህ ኡፋዴ ቀድመውት ይነሱና ሲንጎዳጎዱ ይሰማል። ይህን ጊዜ ደንግጦ በመነሳት ማንቆርቆሪያውን ውሃ ሞልቶ በልብሱ ውስጥ ከልቡ አስጠግቶ ይዘዋል። ሼህ ኡፋዴም የሶላት ውሃ ፈልገው ደቀ መዝሙራቸውን ቢጠይቁት በቅጽበት የሞቀውን ውሃ ከማንቆርቆሪያው ውስጥ ይቀዳላቸው ገባ። በዚያ ፍጥነት ውሃ የማሞቁ ነገር የደነቃቸው ሼህ ኡፋዴም ውሃውን እንዴት እንዳሞቀው ቢጠይቁት ደቀ መዝሙሩ መምህር ሆይ በልቤ እሳት ላይ ጣድኩለው አላቸው። ወደ ራቢያ እንሻገር። አንድ ቀን ራቢያ እንዲህ ተጠየቀች። ራቢያ ሆይ አምላክሽን ታፈቅሪያለሽ? በጣም አፈቅራለሁ ስትለሰች። ሰይጣንን ትጠያለሽ? ትላለች። አልጠላም፣ ምክንያቱም ከአምላክ የፍቅር ተርፎ ለጥላቻ የሚሆን ጊዜ የለኝምና አለች። በሌላ ጊዜ ደግሞ ለራቢያ ጥያቄ ቀረበላት። ራቢያ ሆይ የፈጣሪን ነብይ ታፈቅሪያለሽ? አፈቅር ነበር፣ ነገር ግን የፈጣሪ ፍቅር እሱ ከፈጠረው ነገር ሁሉ በልጦ ልቤን ወሰደው አለች። ወደ ሱፊው ኢታር እንለፍና ደግሞ የሚነግሩን የፍቅር ታሪክ እንቃኝ። አንድ ወጣት ከአንዲት የተዋበች ሴት ጋር በፍቅር ይወድቅና ቀንና ሌሊት እሷን መከተል ስራዬ ብሎ ይዘዋል። በጎዳና ላይ እየጠበቀም ለእሷ ያለውን የማይሽር ፍቅር ዘወትር ይነግራት ጀመር። ይህንኑ ደጋግሞ እየነገረ ማለፊያ ያሳጣት ቆንጆ አንድ ቀን እንደ ልማዱ ይህንኑ ሊነግራት ቢጠጋት እስከዛሬ እኔን ስለማፍቀር አስመልክቶ የምትነግረኝ ቃላት ሁሉ በጣም የተዋቡ ናቸው። ነገር ግን ከኋላ የታናሽ እህቴ እየመጣች ነው። የእሷን ውበት ደግሞ ብትመለከት ከእኔ በላይ እንደምታፈቅራት አልጠራጠርም አለችው። ወጣቱ ይህን ሲሰማ ፊቱን በቅጽበት የሚያፈቅራት ሴት እህት ትመጣለች ወደ ተባለበት አቅጣጫ ዞረ። ይህን ጊዜ ቆንጆዋ እስከዛሬ ድረስ ፍቅርህ የማያረጅና የማይሞት መሆኑን ስትነግረኝ አልነበረምን? እኔም አምኜ ተቀብዬ ነበር። ይሁንና ከኔ የበለጠች ቆንጆ ሴት የሚለውን ቃል ካንደበቴ ስትሰማ ፊትህን በቅጽበት ከኔ አዞርህ። አንተ ገና የፍቅር ትርጉሙ ምን እንደሆነ ያልገባ ሰውነት በማለት ጥላው ሄደች። ከኢታር አንድ ወግ ስንጨምር ደግሞ የምናገኘው የባህሉልን ታሪክ ይሆናል። ባህሉል በአምላክ ፍቅር እጅግ የተቃጠለ ከመሆኑ በላይ ቀን ከሌሊት ወሬው ሁሉ ስለ አምላክ ድንቃ ድንቅ ብቻ ሆነ። በመጨረሻም ራሱን በመጣል መውጣትና መግባቱ ሁሉ ከአምላኩ ነገር ተሞላ። ሊበላም ሊጠጣም ሲሄድም ሲተኛም የሚያወራው ነገር ሁሉ ስለ አምላኩ ብቻ በመሆኑ ብዙዎች መደነቅ ጀመሩ። ባህሉ ይህንን ነገር ይበልጥ ቀጠለበትና በአምላክ ፍቅር ራሱን መጣሉን አጥብቆ ያዘው። ለኑሮው መጨነቅ አቁሞ የአምላክን ነገር ብቻ በማሰብ ኑሮ መግፋቱን ጀመረ። በዚህ የባህሉል ባህሪ የተደነቁ ሰዎች ራሱን ለመጠበቅ ትንሽ ጊዜ እንኳን እንዲሰጥ ቢጠይቁት ከማፈቅረው ነገር ሁሉ የሚሰርቅ ጊዜ ባከነ ነው በማለት ይመልስላቸው ነበር። ኢታር በዚህ ወጋቸው የፍቅር ኃያልነት ራስን እስከ መርሳት እንደሚያደርስ ያሳዩናል። ወደ ጃሚ አልፈን ስለ ፍቅር የሚነግሩን ደግሞ እንቃርም። ፍቅር ቤቱን የሰራበት ልብ እንዴት የታደለ ነው! ምክንያቱም ከዓለም ጭንቀት ሁሉ መዳኛ ፍቅር ነውና። ፍቅር ትዕግስትና ማመዛዘንን ወደ ምንምነት የሚቀይራቸው የነጎድጓድ ኃይል ነው። አፍቃሪ ስለ ራሱ ደህንነት ማሰብ አያውቅበትም። የትችት ተራራ ለእሱ ከገለባ ክምር የቀለለ ነው። እንዲያውም ትችት የፍቅሩን ኃያልነት የሚጨምርለት ጉልበቱ ነው ይላሉ። ከጃሚ አንድን ጨምር። ፍቅር በውስጥህ ቦታን ሲያገኝ የውበት መገለጫው ትሆናለህ። ፍቅር የያዘው ሰው ውበት የሚንጸባረቅበት መስታወት ነው። ምክንያቱም ውበቱ ሆነ ነጸብራቁ መነሻቸው ፍቅር ነውና። የሁለቱም ምንጭ ፍቅር ነው። ወደ ሱፊ መምህር ሩሚ እንመለስ። በፍቅር መራሩ ነገር ይጣፍጣል፣ መዳቡም ወደ ወርቅ ይለወጣል። በፍቅር አቧራው ይጠራና ሁሉ ነገር በግልጽ የሚታይና የተዋበ ይሆናል። በፍቅር የሞተው ነገር ሕያዋን ሲያገኝ ጌታ የነበረው ደግሞ ባሪያ ይሆናል። እንዲህ አይነቱ ፍቅር ከእውቀት የሚገኝ ፍሬ መሆኑን አትርሳ። የፍቅር እምነት ከሃይማኖቶች ሁሉ የተነጠለ ነው። ለአፍቃሪ እምነቱም ሆነ ሃይማኖቱ ፈጣሪ ብቻ ነውና አምላክህን ብቻ ዘወትር አስታውስ። ያን ጊዜ እኔነት ይረሳል። በዚያ መንገድ ዘወትር የምትጸልይበት አምላክ አንተነትህን ይወርስና ለጸሎትህም ጊዜ አይኖርህም። ወደ ሼህ ሙዛፈር ተመልሰን መሰማመቻችን ይሁን።
ፍቅር ልዩ የሆነ የስቃይ ደስታ ነው። ማንም በልቡ ይህን ያስቀመጠ ሚስጥሩን የመረዳት ችሎታም ያገኛል። ሁሉ ነገር እውነት መሆኑን ወደ እውነትም እንደሚወስድ ይረዳል። ከፍቅር በቀር ሌላ ነገር የለም። በእውነት ባህር ውስጥ ለመስመጥ ፍቅር በልባችን ይንገስ። በፍቅር የተሸነፈ እሱ እውነትንም ያገኛታል ይላሉ። የፍቅር ነገር ሆነብንና አንድን መርቅ። ካሊፍ ሃሩን ራሺድ ከብዙ የሴት ቁባቶቹ መካከል በአንዷ የተለየ ፍቅርና ክብር ነበረው። ለምን የሚል ጥያቄ ሲመጣበትም በተለያዩ ፈተናዎቹ ለሱ የነበራትን ፍቅር ያሳያቸው በመቻሏ ነበር። አንድ ቀን የረጅም ዘመን ወዳጁ ወደ ቤቱ ይመጣና ይህንኑ ጥያቄ ቢያነሳበት የዚችን ቁባትን እውነተኝነት ሊያሳየው ፈተናውን ጀመረ። በቤቱ የነበሩትን ቁባቶች ሁሉ ሰበሰበና ወደ ግል ሀብቱ ማስቀመጫ ክፍል ይዟቸው በመግባት የወርቅና የአልማዝ እንዲሁም የእንቁ ካዝናዎቹን ከፈታቸው። ከዚያም በመካከላቸው ቆሞ የፈለጉትን ሁሉ ይወስዱ ዘንድ አዘዘ። ውሽሞቹ ሁሉ በካዝናው ውስጥ የነበረው እንቁና ወርቅ ላይ ሲረባረቡ፣ ያቺ ሴት ግን ወደ እሱ ተጠግታ ቆመች። እሱም ፊቱን ወደ እሷ በማዞር ለምን እንደሌሎች ሴቶች ከእንቁና ከወርቅ እንደማትወስድ ጠየቃት። እሷም እኔ የተፈጠርኩት አንተን በፍቅር ለማገልገል ነው፣ በእኔ ሽልማቴም ያንተ ፍቅር ብቻ ነው በማለት አረጋገጠችለት። ለዚህም ይመስላል ሱፊዎች ፍቅር እንደ ፀሐይ ነው፣ ለፍቅር ያልታደለ ልብ ከሰባራ ሸክላ አይለይም የሚሉት።